አያቴ በእናትሽ የድሮ ስርዓት ናፋቂ አቱኝ። አቦ ተለወጫ። አልለወጥም። እናትን ለወጫ እናንቺን ለመለወጥ ነው ጫካ ልገባልሽ? ድንቄም ለውጥ። ስሚ ልንገርሽ፣ ሚቤት የሆነ ቻፓ ከለመጠጥሽ ደግሞ የማያከብርሽ ሰው የለም። ዳኛው ራሱ ያንቺን ፋይል አቅፎት እንደሚተኛ ሚስቱን እንድች ብሎ ያውቃል። ኧረ እውነት አለው። ለጥንቃቄ ሲባል አገር የቦጠበጠን ሌባ ፋይል አቅፎ መተኛቱ አግባብ ነው። አያያቴ መች ነገር አስቦ መሰለሽ እንደ ፋርማሲ እባብ ተጠምጥሞ የሚተኛ እና ከሚስቱ ተጣልቶ ትራስ አቅፌ ከምተኛ ፋይል አቅፌ ልተኛ ብሎ ነው። ማዘር ሚስልሽ ሚሚ የሚል የሴት ስም የጠራው መስሎሽ ነው እንዴ? ሚሊዮን ብር ማለቴ ነው። አረ ለምን ቢሊዮን አይሆንም? እጂ ዝበይ ምን አንቺ በጣም ቁጥር ተዳፈርሽሳ። ቢሊዮን ትላለች እንዴ? ባንቆጥረውም እንጥራው እስቲ። ምን አናደዱት? በቃ መጥራት ከፈለግሽ የሰው ስም አለልሽ ሚሊዮን የሚል ሚሊዮን እያልሽ ሀገሩ መዞር ትችላለሽ። በዋጋ ግሽበቱ ምክንያት ቢሊዮን የሚባለውም ስም በቅርቡ ይመጣል። እሺ ስሚ፣ ለማንኛውም ያርግልሽ። ዳኛው ግን ከሚስት ይበልጥ የኛም ፋይል ለምን አቅፎ እንደሚተኛ ታውቂያለሽ? ጸዳ ካለው ከለመጠጥ ነው ብር ላይ